ለኪንጎ ሱፍ ገዛለት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን ዛሬ ይዘንላችሁ የመጣ ነው የአደይ ድራማ ነው። የአደይ ድራማ ምርጥና አጓጊ ብዙ የሚያስተምር ነገር ያለው ነው። ዳይመንድ ለኪንጎ ሱፍ ገዝቶለት ይዞለት ይሄድና ቁጭ ብሎ እያለ ድንገት ፖሊሶቹን ሲያዩ እየተሯሯጡ ይሄዳሉ። ከዛም በኋላም ለምለም ቤዛና ፍቅር አንድ ላይ እየተስማሙ ነው። ሰውየውን አግኘውና አምጪው እኔ አደይን እሰጠዋለሁ ብላ ትላታለች። አንቺ አደይን አምጫት እኔ ደግሞ የምንስማማበትን ብር ይሰጠናል ብላ ትላታለች። እንዴ አደይን ልንሸጣት ነው እንዴ ብላ ትላለች ፍቅርም። እሷም ትመልስና እና ታዲያ እዚህ ድረስ የመጣሁት ዝም ብዬ ነው እንዴ ብላ ስትላት ነቃ በይ አትፍዘዢ፣ አደይ ከዚህ ብቻ ሳይሆን የምትሄደው ገንዘብም ታስገኝልናለቻ ብለው አደይን ለምለምና ቤዛና ፍቅር አንድ ላይ ተስማምተው እሷም ሰውየውን ልትፈልግ ትወጣለች። ለምለምም እቤት ትጠብቃታለች ማለት ነው። ምክንያቱም አሁንስ አንቺን እንዴት አድርጌ ነው የማምንሽ ብላ ትላታለች ፍቅር። ቤዛም ከዚህ በፊት እኔ ምን አርጌሽ አውቃለሁ ብላ እንደገና እየጠየቀቻት ነው። ጥሩ ነገር ይዘሽልኝ ወደ ቤት መጥቶሻል እያለች የምትገኘው ፍቅር ማለት ነው። እንግዲህ ያው ሰው የእጁን ነው እንትን የሚለውና በኋላ ግን ዞሮ ዞሮ ለሷ ምንም ነገር የሚገባት አይመስለኝም። ቤዛ በጣም መጥፎ ሰው ናት። የምታደርገውን ነገር ስራዋም ያው በስርቆ የተሰማራ ስለሆነ ያን ነገር የምታደርግ ነው የሚመስለኝ ማለት ነው። ፍቅር ሰውየውን ልትፈልግ ትወጣለች። እሷም ደግሞ ቁጭ ብላ እያሰበች ነው ያለችው ቤዛ ማለት ነው። ዳይመንድ እና ኪንጎ እየተሯሯጡ ነበረ። ምክንያቱም እና ፖሊሶቹን ስላዩ አሸናፊና ዳይመንድ ማለት ነው እየተሯሯጡ እያለ ከዛን ምን ሆነህ ነው ብሎ ሲለዋል እና ፖሊሶችን አይቼ ነው ምናምን ሲለው አሸናፊም ደግሞ ይመልስና እና ታዲያ ፖሊሶቹን ብታይ ምን ችግር አለው? አንተ አልሰረቅ በገንዘብህ ነው የገዛኸው ብሎ ምን አድርገህ ነው? አልሰረቅ ምንድነው ያጠፋኸው? ምሰራው ስራ ምንድነው ብሎ እያፋጠጠ ሲጠይቀው ሌባ ነኝ ብሎ ይለዋል። ከዛም እሱም ቱ አፈር ብላ አፈር ያስበላ ምን ቸግሮህ ነው ቀማኛ የሆንከው አንተው ምን አተህ ነው ብሎ በጣም ተቆጥቶ ይናገረዋል። እሱም ይመልስና ዳይመንድም ይመልስና እዚህ ከተማ ኑሮ ከባድ ነው፣ ሁሉ ነገር እንደምናየው ቀላል ነገር አይደለም፣ ስራ የሚባል ነገር የለም ብሎ ሲለው እስከ ዛሬ ድረስ ስንበላ የነበር ነው የተሰረቀ የሰው ገንዘብ ነው ወይ ብሎ ይጠይቃል አሸናፊም። ዳይመንድም ይመልስና እሺ ምን ልስራ ምን ላድርግ ስራ የለም ብሎ ይላል። እሱም አሸናፊም ይመልስና የስራ ምርጫህማ ይሄ ብቻ አይደለም ግን አንተ ስላልፈለግከው ወደዚህ ተሰማራህ እንጂ ብሎ በጣም ግብግብ ብሎ ይናገረዋል። ደመቀ ብሎ ይጠራውና አባትህ አትጠብቅም ወይ? በህይወት እያሉ ምን እንዳሉህ አታቅም? ለምን እንደዚያ ታደርጋለህ ብሎ አሸናፊ በጣም ይቆጣል። ዳይመንድም ይመልስና እኔም እኮ የአባቴን ቃል ለመጠበቅ ነው ስደትን መርጬ በስርቆ የተሰማራሁት ብሎ ይላል። እሱም ይለውና እሱን አውቃለሁኝ ግን በተዘዋዋሪ የአባትህን ቃል ቅርጥፍ አድርገህ እየበላህ እንደሆንክ አታውቅም ወይ ብሎ ሲለው አሸናፊ የሚመልስና በዚህ ልክ የወረደ ስራ ትሰራለህ ብዬ አስቤ አላቅም ብሎ እስከዛሬ ድረስ የሆነው ሆኗል። ከአሁን በኋላ ግን ጠንቀቅ ብለህ ጥሩ ነገር ትሰራለህ ብሎ ሲለው እሱም ከስደት ከተመለስኩኝ በኋላ ህይወት በጣም ከባደች እንደሆን ምናምን ይነግረዋል። ኪንጎን ባላገኘው ኑሮ እሞት ነበረ ብሎ ይለዋል። እሱም በጣም ይቆጣዋል። ልሸኝ ሲለውም አያስፈልግም ካንተ ጋር አብሬ እየሄድኩኝ ሰው አይን መግባት አልፈልግም ብሎ ጥሎት ይሄዳል ማለት ነው። አሸናፊ ዳይመንድ ሌባ እንደሆነ ሲያቅ በጣም ተቆጥቷል። በጣም
ወደ ሊዲያ እንመለሳለን። ሊዲያ ያለችው የነለምለም ቤት ነው እና ላይቭ ላይ ገብታ ከጓደኞቿ ጋር እያወራች ነው ያለችው። እነሱም ይነሱና ኤላና ለምለም ይመጡና ምን እያደረግሽ ነው በዚህ በጠዋት ብለው ሲሏት እሷም ጋይስ በኋላ እመጣለሁ 1 ደቂቃ ጠብቁኝ ብላ ከላይ ብትወጣና ላይቭ ገብቼ ነው ምናምን ብላ ስትላቸው በዚህ ጠዋት ታዲያ ምን ያስጮሻል ብለው ሲሏት እሷም ደግሞ አሁን ጠዋት ነው እንዴ እኔ እኮ ሂጄ ጥፍሬን ተሰርቼ ፀጉሬን ተሰርቼ ነው የመጣሁት አያምርም ወይ ብላ ስትላቸው ለምለምም እንግዲህ እንደ ልማዷ ትቆጣታለች፣ ትናገራታለች ማለት ነው። ምክንያቱም እኔ ከዚች ጋር ማንም አይኖርም ለዴብ ደውልለትና ይውሰዳት ብላ ትላለች ለምለምም። እሷም ደግሞ እነዚህ ደግሞ ምን ይመስላሉ የላይቤን አቋረጡብኝ የማይረቡ ብላ ለብቻዋ ታጉተመትምና ቁጭ ብላ እንትን ትላለች ማለት ነው። አሁን ወደ አደይ እንመለሳለን። አደይ ቤቷ ቁጭ ብላ ስልክ ይደወልላትና ዴብ ነው የደወለላት። ዴብ ይደውልና እንዴት ነሽ ደህና ነሽ ወይ ብሎ ሲላት ደብሮኛል እንጂ ደህና ነኝ ብላ ስትለው እሷም ከቤዛ ጋር አብሮ መኖር በጣም እንደሚከብድሽ አውቃለሁ ብሎ ስትለው እሱ ደግሞ ቤዛ የት ሂዳ ነው ብሎ ሲላት እኔ እንጃ እኔ ትላንት እንደወጣች አልተመለሰችም በሰላም ይሁን ምን እንደሆነችም አላቅም ብላ ስትለው አትጨነቂ ቤዛ እኮ ናት ልጅቷ ምንም አትሆንም ብሎ ይላታል ዴብም። ከዛን አደይ ይላትና ወየ ዴብዬ ብላ ስትለው በጣም ናፍቀሽኛል ብሎ ሲላት ዝም ትለዋለች። ምንም አትይኝም ወይ ብሎ ሲላት እሺ ምን ልበልህ ብላ ትለዋለች። ከዛም በኋላም እንዴ መቼ ነው የምትመጪው ሲላት እኔ እንዴት እመለሳለሁ እነሱ ከዚያ አካባቢ ካልሄዱ ብላ ስትለው እሱም ራስሽን ጠብቂ እሺ በቃ ብሎ ስልኩን ይዘጋል ማለት ነው። አምላኬ ሁሉን ነገር ለአንተ ትቼዋለሁ፣ ነገሮችን ሁሉ አስተካክልልኝ፣ እኔ ምንም አቅም የለኝም ብላ ወደ ፈጣሪዋ የምታወራ ትመስላለች አደይ ማለት ነው። ኪንጎ ቁጭ ብሎ እያለ ዳይመንድ ይመጣልና ምን ሁነህ ነው እንደዚህ የቆዘምከው ብሎ ሲጠይቀው ባክህን አደይ ጠፍታለች፣ እኔ አደይ በጣም ናፍቃኛለች፣ ምን ላድርግ የቤዛን ቤት ታውቀዋለህ ወይ ብሎ ሲለው እና ታዲያ ባቀውስ ምን ላድርግህ ምናምን ሲለው ይዘኸኝ ሂድ አንዴ ውሰደኝና አይቻት ልምጣ ብሎ ሲለው ዳይመንድ የሚመልስና ሰፈሩ እንደዚህ ቅርብ መሰለህ እንዴ ሩቅ እኮ ነው ሮማና ሹም ተኝተው ነው የሚውሉት ከቤት አይወጡም ብሎ ሲለው እሱም ደግሞ ይመልስና እነሱ ባክህ ተመችቷቸዋል ብሎ ይልና እነ ሮማና አሹ ግን ምን ነክቷቸው ነው ሲለው ማለት ምን ማለት ነው ሲለው ያፈቅራታል መሰለኝ እንጂ ይህን ያክል መስዋዕት አይከፍልላትም ብሎ ሲለው ዳይመንድም ደግሞ ይመልስና አንተ ያመሃል እንዴ እህታችን እኮ ናት ብሎ ሲለው እሱም ኪንጎ ሙት በጣም አስቀይመሃለሁ ብሎ ሲለው ባልና ሚስት እኮ ነው የሚመስሉት ለአንተ ነው እህትነቷ እዛ ጠባብ ቤት ሲሄድ ሁሌም ተቃቅፈው ነው የማገኛቸው ብሎ ሲለው እሱ ደግሞ በፍጹም ይህን ነገር አሹ አያደርገውም ብሎ ሲለው አንተ ግን ምን ሆነሃል አንተም ትወዳታለህ እንዴ ብሎ ሲለው ዳይመንድ በጣም ይናደዳል። እንደዚህ ምን ሆነህ ነው ምን አናደደ ሁለቱ አንድ ላይ ቢሆን እኮ ጸደይ ነው እሷ እርጉዝ ናት እንጂ ብላ ሲለው እርጉዝ ብትሆንስ ታዲያ ምን ይሁን የፈለገ ነገር ቢመጣ የምትቀየር ሰው አይደለችም ብሎ ከሷ ጋር ገጥም። ከዛም በኋላ እሱም ደግሞ ይመልስና ዳይመንድም ኪንጎ ማለት ነው አንተ ልጅ ግን ችግር አለ እንዴ ብሎ ሲለው እረ ምንም ችግር የለውም ይለዋል። በእጅህ ምንድነው የያዝከው ብሎ ሲለው ምንም አልያዝኩም ሲለው እሱም ደግሞ ይመልስና በቃ ከኔ መደበቅ ጀመርክ እንዴ ብሎ ሲለው እኔ የፈለገ ነገር አንጀት ለመብላት ብትሞክር ትሞታለህ እንጂ አላሳይህም ብሎ ይለዋል ማለት ነው። ቤዛ ወደ ዴብ ክፍል ገብታለች። ቤዛ ዴብ ጋር ስትገባ እዚህ ምን ትሰሪያለሽ ብሎ ሲጠይቃት አደይን ለማገዝ ነው እዚህ የመጣሁት ብላ ትለዋለች ዴብ ማለት ነው።
እኔ አደይ እኮ እዛ እየተጨነቀች ነው ብሎ ሲላት እሷ ደግሞ ትመልስና ላግዛት ነው እዛ ሆና በጣም እየተጨነቀች ነው። ሮማንና አሸናፊ እንዴት ናቸው እያለች እየፈለገች እየተጨነቀች ነው ያለችው። ስለዚህ በቃ እኔ አጣርቼ ያለውን ነገር ልንገራት ብዬ ነው ብላ አውቃ ትነግረዋለች። ዴብም ያመናት ነው የሚመስለው። አንቺ ግን የዚህን ያክል ለአደይ ትጨነቂያለሽ ማለት ነው ብሎ ሲላት በጣም እንጂ ከምታስበው በላይ ስትለው በጣም ግን የተቀየርሽ ነው የምትመስዪው ሲላት አዎ ሴትና ሴት እኮ ሴት ልጅ ለሴት ማዘን አለባት እኔም ነገ ምን እንደሚያጋጥመኝ አላቅም ብላ እንግዲህ ጥሩ ጥሩ ነገር ታናግረዋለች ማለት ነው። ፍቅር ትመጣና አንቺ ደግሞ ምን ሰሪ ነው ብሎ ሲላት ነው እንዴ አደይ እኮ ተንከራተተች ብላ ስትል ዛሬ ደግሞ እንዴት ነው ሁለታችሁም ለእሱ ሀሳብ የሆናችሁት? ቆይ ቆይ ብሎ ይላል እንግዲህ ፍቅርም የወሬዋን ናዳ ይዛለች። በጣም ሁሌ እንደዚህ ናት እያለች አንዷ ለአንዷ ሞገስ ሆኗል ዛሬ። እሷም አደይ እኮ ከልቧ እኮ ትወዳታለች አፏን ነው እንጂ እንደዚህ የምታደርገው ብሎ ይላል ማለት ትላቸዋለች። እንግዲህ ሁለቱ እየተደጋገፉ እየተናገሩ ነው። በአጋጣሚ በመሀል ላይ ኤላ ይደውልና ዴቭ ስልኩን አንስቶ ሄሎ ይላል። አደይ ሊዲያ እሱ ጋር እንዳለች እና መጥቶ እንዲወስዳት ይነግረዋል። እሺ በቃ መጣሁኝ ብሎ ይለዋል። እነሱም ይወጣና ሊዱም ምን ብለሻት ነው ምናምን ብሎ ሲላት እኔ ምን እላታለሁ ምንም አላልኳትም ብላ ስትለው ይወጣና ይሄዳል ማለት ነው። የነ ኤላ ቤት ሊያመጣት ሊዲያን ምክንያቱም እነሱ ናና ውሰዳት ብለው ስለደወሉለት እሱ ደግሞ ይወጣል ማለት ነው። እሷም ደግሞ ሰውየውን አገኘሽው ወይ ብላ ስትላት ሰውየውን ላገኘው አልቻልኩም ቤዛ ስላት አንቺ ግን ነሽ ጥፋተኛ ቤትሽ ድረስ የመጣውን ሰውዬ ምን ሆነሽ ነው የሰድሽው ጻድቅ የሚያጫውትሽ ብላ ስትላት እኔ እኮ አይደለሁም ባርኪ ስለነበረ ነው ብላ እሷም ትነግራታለች ማለት ነው። አሁን ወደ ሮማን እንመጣለን። ሮማን ለብቻዋ ቤት ቁጭ ብላ ቆይ እኔ ግን ለማን ብዬ ነው የምኖረው? ቤተሰቦችም ቢሆን አይፈልጉኝም። እኔ የሚፈልገኝ ማንም የለም። እኔ ከዚህ ሁሉ ቢሞት ብገላገልስ ማን ነው የሚጎዳው? እያለች ራሷን በጥያቄ እያባከነች ትገኛለች። ሮማን ራሷ ትመልሳለች፣ ራሷ ትጠይቃለች። እጇን ሆዷ ላይ ታደርግና የኔ ልጅ ነገ አይንህን ሳይህ በጣም ደስተኛ ልሆን የምችል ይመስለኛል። ግን እኔ እስከዛ ድረስ እንዴት ብዬ ነው የምኖረው? እያለች ገና ላልተወለደው ልጇ አብራ እያወራችው ሆዷን እየነገረችው ትገኛለች። ሮማን ማለት ነው። እኔ ከዚህ በላይ አልችልም እያለች ለብቻዋ በጣም ተጨናንቃና እያሰበች ትነግረዋለች ማለት ነው። ይመጣል በአጋጣሚ አሸናፊ ይመጣና ምን ነው ቆየህ ብላ ስትለው ይህ ደመቀ ነዋ ይላል። ደመቀ ደግሞ ምንድን ነው ብላ ስትለው ምን ነው ሮማኔ ከፋሽ እንዴ? ብቻሽን ጥዬሽ ሄድኩኝ በዚህ ቤት ሆድ ባሰሽ ወይ እያለ አሸናፊም ፊትሽ ልክ አይደለም ብሎ ሲጠይቃት አንተ ረኔ ምንም አልሆንም ስትለው እና ባይሆን ዳይመንድ ምን ሆኖ ነው ብላ ስትለው ፖሊስ አየሁ ብሎ እንደ ፈረስ ያስፈረጥጠዋል ብሎ ሲላት ለምን ስትለው እኔ ምን አውቃለሁ ብለሽ ነው እያለ እንግዲህ ለምን አሯሯጠው ያጠፋው ጥፋት አለ ወይ እያለች እሷም ትጠይቃለች። አሸናፊም ደግሞ ይመልስና አይ ልጁ እንደ በፊቱ አይደለም በጣም ተበላሽቷል እያለ ይነገራል ማለት ነው። ምን ተብሎ ይነገራል እያለ ሲላት ይህን ያክል ምን አድርጎ ነው እያለች ብትጠይቅም ያው ለመናገር ፍቃደኛ አልሆነም ማለት ነው። ምክንያቱም ማለት እሱ ሰው ለማስከፋት ብሎ አይደለም እንደዚህ የሚሆነው ብሎ ሲላት አንቺ ቆይ ምኑን አውቀሽ ነው እንደዚህ ብለሽ የምትይው ብሎ ሲላት አንቺ ምን አውቀሻል እዚህ ቤት ታፍነሽ ቆየሽ አይደለም ወይ ብሎ ነገሩን ያንትን ይላታል ማለት ነው። ትንሽ ቀን ነው ከነ አደይ ጋ ከነ ኤሊ ጋ ከነ በቃ ወጣ ወጣ ስትይ ጥሩ ህይወት ይኖርሻል፣ ጥሩ ታሪክ ይኖርሻል። ከተማ ብዙ ነገር አዲስ አለው። የከተማው ነገር ቀርቶብኝ ነፃነትን ባገኘሁ እያለች ትገኛለች እሷም ማለት ነው።
አሸናፊም እሷን ለማበረታታት ነው ያለው። ስልክ አወራህ ወይ ብላ ትጠይቀዋለች ከክፍለ ሀገር እና አውርተው ሁሉም ነገር ሰላም እንደሆነ እና እናቱም እንደተሻላቸው ይናገራል። እሷም ትመልስና እሰይ ተመስገን፣ ለኔ ብለህ እሷን ጥለህ መጥተህ አንድ ነገር እንኳን ብትሆን ጸጸቱ ራሱ አይለቀኝም ነበረ እያለች ትለዋለች ሮማንም። እሱም ደግሞ ይመልስና አንቺ ምን አጠፋሽ? ድሮም እኮ የከተማ ኑሮ ምኞቴ ነበረ፣ እዚህ ስመጣ አስጠላኝ እንጂ እያለ አሸናፊም ይላታል። እሷም ደግሞ ትመልስና አመሰግናለሁ ብላ ስትለው የራስ ሰው አይመሰገንም፣ እንደዚህ ብለሽ እንዳትጨነቂ እያለ እያበረታታት እህል መብላት አለብሽ፣ አይ ካልሽ ሐኪም ቤት ነው የምትሄጂው እያላት ሲላት እሷም ደግሞ አይ አሁን እኮ በጣም ደህና ነኝ እያለች ስትል እሱም እየተጨነቀላት እና እያሰበላት ነው ያለው። ብር ካለም ብር ከሆነ ያሳሰበሽ ብርም አለ ብሎ ሲላት የከተማ ኑሮ እኮ ከባድ ነው፣ ሐኪሙ ራሱ እኮ በብር ነው። እዚህ ቤት መውጣት የለብንም፣ ይሄ ቀን እስኪያልፍ ድረስ እቤት ውስጥ ቁጭ ማለት አለብን፣ ወደዚህም ወደዛም እያልን ነንጫኔ መታየት የለብንም እያለች ሮማን ከላይ ከታች ነገሮችን እያወጣጣች ትናገራለች። ምክንያቱም ያለችው ነገር ሁሉ አለልኝ ከተመለሰ በኋላ ሁለታችንም ስራ እንገባለን ብላ ስትል እኔ እያለሁ ነው እንዴ አንቺ የምትገቢው? አንቺ እኮ ረሳሽው እንዴ? ጸንሰሻል እንዴ? ብሎ ይላታል። እሷም ደግሞ አልረሳሁትም፣ እስከኔ ኑሮ ዘላለህም ምህን ስለኔ መኖር እንድትኖር አልፈልግም ብላ ስትለው እኔ መቼ አስቸገርሽኝ አልኩሽ፣ መቼ ከበድሽኝ እያላት የሚገኘው ማለት ነው። ሊዲያ አደይ ለምለም በጣም ተጨንቃለች ስለ አደይ ማለት ነው። ምክንያቱም ያለችበት ሁኔታው ቤዛም ከቤት ወጥታ ስትቀር ይቺ ልጅ ጥሩ ነገር እየሰራች እንዳልሆነ የተረዳች ነው ያለችው። ምክንያቱም በቃ እኔ ሂጄ ማየት አለብኝ ብላ ኖረም እነ ኖርማን ሮማንን ልታይ ትወጣለች ማለት ነው። አሁንም እዚህ ጋር ቁጭ ብለው ዳይመንድ እና ኪንጎ ሱፉን አውጥቶ ይሰጠዋል። እሱም በጣም ደስ ይለዋል። ልታለቅስ ነው እንዴ? እንዳታለቅስ በቃ ፍታው ምናምን ይለዋል። ጃኬቱን ከሰጠው በኋላ አመስግኖ አንተ እኮ ወንድም ነህ፣ ከወንድም በላይ ነህ ብሎ ይወስዳል። እንግዲህ ዴብም ይሄድና ለአደይን ማነች ሊዲያን ይዞ ወደ ቤቱ ይመለሳል። እሷም ቤዛን ቤቱ ስታያት አንቺ ደግሞ እዚህ ምን ትሰሪያለሽ ብላ ስትላት ቤዛን ማነው አደይን ላግዛት ነው ብላ ስትላት ሊዲያም ያመነች አትመስልም። ምክንያቱም ያው ብዙ እንትን ስለሆነች እኔ ራሱ እንዲያው እነዴብ ራሱ እንዴት እንዳመኗት ነው ግራ የሚያጋባው። የዚህ ነገር ግን እቺ መታመን የሌለባት ናት። እነሱን አጭበርብራ ገንዘብ ወስዳለች ከዚህ በፊት እንዴት አመኗት? እስኪ አብረን እናያቸዋለን መጨረሻቸው ማለት ነው። አሁን አለልኝ ሊዲያን ለምለምን ያገኛታል። ከዛም ሲያገኛት በጣም ውብ እንደሆነች እና ቆንጅዬ እንደሆነች ይነግራታል። እጇን ያዝ ያደርግና የት ጥለሽኝ ትሄጃለሽ ብሎ ሲላት በጥፊ ትደረግመዋለች። እሱም ሲመልስ እንዲያው ሲያዩሽ ቅጥነትሽን ሲያዩሽ ሴት ትመስያለሽ፣ ግን የዘይኝ ሀገር ወንዳ ወንድ አይደለሽም ወይ? ቆይ ሰራልሻለሁ በጥፊ ላስ ታረገችኝ እኮ እያለ እንግዲህ ጥፊው የተመቸው ነው የሚመስለው ላለልኝ ጥፊውን የወደደ ይመስላል። ነካ ነካ እያረገ ፊቱን አገኝሻለሁ ብሎ ይሄዳል። ፍቅርም ተደብቃ እያዳመጠች ነበረ። ከዛም በኋላ አደይ እንዳለች ትነግረዋለች እንዳገኘችለት። እሱም ደግሞ አገኘሽልኝ ብሎ ይላታል። አሁን አሸናፊና ሮማን ጋር እንመለሳለን። አሸናፊና ሮማን የእውነትም ፍቅር ያላቸው ነው የሚመስሉት እነዚህ ልጆች። ወሬያቸውም አስተያየታቸውም ሁሉ ነገር በቃ ስለ ልጅነታቸው በፊት ብዙ ነገር ያደርጉ እንደነበረ ያን እያስታወሱ የድሮቸውን እያመጡ እያወሩ ይገኛሉ ማለት ነው። ዴቭም እንግዲህ ሊዲያ በቃ አደይ ከሄደች በኋላ በራብ ልትሞት እንደሆነ ምግብ ሰርቶ እንዲያበላት ወንድሟን ስትነግረው እሱ ሴት እኮ ነች ሰርተሽ ብይ ብሎ ይላታል። አሁን ፍቅር ትመጣለች። ፍቅር መታ ከሰውየው ጋር ትደራደራለች ካለልኝ ጋር ማለት ነው። አደይ ልትሰጠው ገንዘብ ሊሰጣት እሷ ሌላ ልጅ እንዳለች የምትደራደራት ትነግረው እና ችግር የለም ሁሉን ነገር አዘጋጃለሁ ይላታል። ቤዛም ትመጣና እንግዲህ የብር መጠን ታወጣለች። አደይን ለመሸጥ ይስማማሉ። አደይ ተኝታ በህልሟ እያየቻቸው ነው። እሱን ማመቶ እንደሚይዛት ምናምን
ፍቅር ወደ ቤት ተመለሽ ብላ አለልኝን ይዛ ወደ ቤቷ እየሄደች ነው። ምክንያቱም አደይን ለመስጠት አደይም በህልሟ ገና ሳይመጡባት በህልሟ እያየቻቸው በቃ እንደዚህ አታድርጊ ቤዛ ምን እያረግሽ ነው ብላ እያለቻት አለልኝ ልቀቀኝ፣ ከአንተ ጋር መሄድ አልፈልግም እያለች ስትል በቃ እሷ መጣ ትቀሰቅሳታለች። ቤዛ ምን ሆነሽ ነው? ተነሺ እንግዳ ይዤልሽ መጥቻለሁ ብላ ስትላት እሷም በጣም ስታየው ትደነግጥና ወደ እንትን ትደበቃለች ማለት ነው። አብማ እንደመጣ አይታወቅም። በሌላ ፕሮግራማችን እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዙ ትርፍ ይበልልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እያልን ዛሬ በዚህ ጨርሰናል። ባይ ባይ።